ስሟ የኢንዱስትሪ ዕቃዎች የጥራት ልኬት ነው። በጥራት ከስሟ በላይ ላሳር የተባለላት ህዝቦቿን ቢራ እንደሚወዱ እናውቃለን። የዳቦ ፍቅራቸውን ግን ማን ነገረን? ቢራ ምግብ እንጂ መጠጥ አይደለም ብለው ማመናቸው ሊያስደንቀን ይችላል። የዳቦ ፍቅራቸው ግን የቢራ ፍቅራቸውን ሳይገዳደረው አይቀርም። እድሜ ልካቸውን የዳቦ አይነት ሲፈጥሩ የኖሩ ነው የሚመስሉት። ከ3000 በላይ የዳቦ አይነቶች አሏቸው። ሙዚየም ከፍተው ዳቦ የሚያስጎበኙ የመጋገር ጥበባቸውን በዩኔስኮ የማይዳሰስ ቅርስነት ያስመዘገቡ ህዝቦች ናቸው። ቋንቋቸው ቢከብድም የኑሮ ጥራታቸው ግን ያስቀናል። የትምህርት ቤት ክፍያን በማስወደድ ዕውቀትን ሸቀጥ፣ ትምህርትን ቅንጦት ላደረጉ ሀገራት አስተማሪያቸው ናት። ትምህርት እንደምንተነፍሰው አየር ሁሉ ለሰው ዘር በሙሉ ነፃ ሊሰጥ የሚገባው ጸጋ እንጂ ሊነገድበት አይገባም ብላ ታምናለች። ለዚህ እምነቷም ትገዛለች። በየዓመቱ ለ450 ሺህ የዓለም ዜጎች ነፃ የትምህርት ዕድል ትሰጣለች። አውሮፓዊት ሀገር ናት። በአሁኑ አውሮፓ በቆዳ ስፋት 7ኛ፣ በህዝብ ብዛት 3ኛ፣ በኢኮኖሚ ደግሞ 1ኛ ደረጃ ላይ ተቀምጣለች። ፌዴራል ሪፐብሊክ ኦፍ ጀርመን የኢኮኖሚያ ግዝፈት ከአሜሪካና ከቻይና ቀጥሎ በዓለም 3ኛ ደረጃ ላይ አስቀምጧታል። በ4.9 ትሪሊዮን ዶላር ጂዲፒ የአውሮፓን ጂዲፒ 28 ከመቶ ትሸፍናለች። ጀርመን የሚለው ስሟ ከ986 ዓመተ ምህረት ጀምሮ በግዛትነት የሚታወቅ ቢሆንም የዛሬውን ቁመና ይዛ የሀገርነት ማዕረግ ካገኘች ግን ገና 154 ዓመቷ ነው። እንደ አውሮፓውያን አቆጣጠር በ71 ዓመተ ምህረት የተመሰረተች ሀገር ናት። ዘመናዊውን የአውቶሞቢል ኢንዱስትሪ አምጥታ የወለደች፣ በፍጥነት መንገድና በባቡር መሰረተ ልማት የምትታወቅ፣ በመድኃኒት በመኪናና በማሽነሪ ምርቶች ዝነኛ የሆነች ሀገር ናት። የስደተኞችም ሀገር ትባላለች። በ2023 ለምሳሌ 1.9 ሚሊዮን ስደተኞች ተቀብላለች። በዛሬው ጉዟችን ጉብኝት አድርገናት እንመለሳለን። መገኛዋ መካከለኛው አውሮፓ ነው። 9 ጎረቤቶች አሏት። 84 ሚሊዮን ዜጎቿ በ16 ግዛቶች ውስጥ ይኖራሉ። የቆዳ ስፋቷ 357 ስኩዌር ኪሎ ሜትር ነው። ማነጻጸር ካስፈለገ ከኢትዮጵያ በ3 እጥፍ ታንሳለች ማለት ነው። ዋና ከተማዋ በርሊን ትባላለች። የሀገሪቱ ትልቋ ከተማ ናት። ሃምቡርግ፣ ሙኒክና ኮሎኝ እስከ 4 ያለውን ደረጃ ይዘዋል። የባሪያ ግዛት ዋና መቀመጫዋ ሙኒክ የታዋቂው የእግር ኳስ ክለብ የባየር ሙኒክና የታዋቂው መኪና አምራች ድርጅት የቢኤምደብሊው መቀመጫም ናት። 1.5 ሚሊዮን ዜጎች ይኖርባታል። ጀርመናዊነቷ የሚጫናት ከተማ ናት። ኦክቶበር ፌስት አንዱ ነው። 7 ሚሊዮን የሚደርሱ የዓለም የቢራ ወዳጆች አንድ ላይ ተሰባስበው ቢራ የሚጠጡበት ዝነኛ የቢራ ፌስቲቫል ነው። ከመስከረም 20 እስከ ጥቅምት 5 ለ16 ቀናት ይካሄዳል። ፌስቲቫሉ ለሙኒክ በየዓመቱ 1.2 ቢሊዮን ዩሮ ገቢ ያመነጫል። ቢራ ምግብ እንጂ ምኑን መጠጥ ነው ብለው የሚያምኑ የጀርመን ዜጎች የሚገኙባት ከተማም ናት። የቢራ ሳውናና የቢራ ስፓም አላቸው። በቢራ ተዘፍስፈው በቢራ እየታጠቡ ቢራ የሚጠጡበት፣ ብዙ ቢራ በመጠጣት ዓለማችን ላይ ጀርመናውያንን የሚበልጧቸው ቼክ ሪፐብሊካውያን ብቻ ናቸው። በጀርመን 1500 የቢራ አይነቶች፣ 1200 የቢራ ድርጅቶችና 5000 የቢራ ብራንዶች ይገኛሉ። ኢንዱስትሪው ለጀርመን ኢኮኖሚ በየዓመቱ የ9 ቢሊዮን ዩሮ አስተዋጽኦ ያደርጋል። የ43000 ዜጎች መኖሪያ የሆነችው ሮተንበርግ ለፊልም ቀረጻ የተሰራች የምትመስል ጥንታዊት ከተማ ናት። የወደብ ከተማም ሃምቡርግ በምሽት ሕይወቷ ይታወቃል። የውሃ ቦዮቿ በቁጥር ከኔዘርላንድ አምስተርዳም፣ ከጣሊያኗ ቬነስም ይበልጣሉ። የአውሮፓ ማዕከላዊ ባንክ መቀመጫዋ ፍራንክፈርት ጀርመን ውስጥ ብዙም ባልተለመዱ ሰማይ ጠቀስ ሕንፃዎቿና በፋይናንስ ማዕከላዊነቷ ትለያለች። ሌቪዥክን አዲሷ በርሊን ይሏታል። በሙዚቃ ፍቅሯ ነው የምትታወቀው። የመርሴዲስ ቤንዝ እና የፐርሻ መቀመጫ የሆነችው ስቱትጋርት የጀርመን የመኪና ዋና ከተማ ትባላለች። ደቡብ ምዕራባዊቷ ሃይደርበርግ የትምህርት ከተማ ናት። እርግጥ ጀርመን ራሷ የትምህርት ሀገር ናት። የመማር ፍላጎቱ ችሎታውም እያላቸው የመክፈል አቅም ስለሌላቸው ብቻ በትምህርት ገበታ ላይ የማይገኙ ወይም በብድር ተምረው ዕድሜ ልካቸውን ዕዳ ሲከፍሉ የሚኖሩ የዓለም ዜጎች ቁጥር ስፍር የላቸውም። አንዳንዴም ትላልቅ የትምህርት ተቋማት የሚጠይቁትን ገንዘብ መክፈል ስለማይችሉ ብቻ ወደማይፈልጉት የትምህርት ተቋም ሄደው ያልመረጡትን የትምህርት አይነት ተምረው የማይወዱትን ሥራ እየሰሩ የማይፈልጉትን ሕይወት የሚኖሩ የዓለም ዜጎች ብዙ ናቸው። አሜሪካ፣ እንግሊዝ፣ አውስትራሊያ፣ ካናዳ እና ሲንጋፖር የትምህርት ወጪ ውድ ከሆነባቸው የዓለም ሀገራት ቀዳሚውን ስፍራ ይይዛሉ። ጀርመን ግን ሌላ ሀገር ናት። ትምህርት ለሁሉም የሚል እምነት አላት። 428 ከፍተኛ የትምህርት ተቋማቶቿ በዓመት 2.8 ሚሊዮን ተማሪዎችን ተቀብለው በነፃ ያስተምራሉ። ከዚህ ውስጥ 450 ሺህ የሚሆኑት ነፃ የትምህርት ዕድል ተሰጥቷቸው ጀርመን የገቡ ዓለም አቀፍ ተማሪዎች ናቸው።
ጀርመን የምትሰጠውን ነፃ የትምህርት ዕድል በመጠቀም የህንድ፣ ቻይና፣ ቱርክ፣ ኦስትሪያና የኢራን ዜጎች በቁጥር ቀዳሚውን ይይዛሉ። ጀርመኖች ትምህርት በነፃ ሲያቀርቡ፣ ተማሪዎች ደግሞ የኑሮ ወጪያቸውን በራሳቸው የመሸፈን ኃላፊነት አለባቸው። የመጀመሪያው ተማሪዎች በተማሪ ቪዛ ብቻ በሳምንት እስከ 20 ሰዓት ተቀጥረው መስራት ይችላሉ። የሚያገኙት ገቢም ግብር አይከፈልበትም። ሁለተኛው ደግሞ ዩኒቨርሲቲው ራሱ የሥራ ዕድል ያመቻችልዎታል። ወይንም ስራዎት የትምህርቱ አካል ሆኖ በቋሚነት በአንድ ድርጅት ውስጥ ተቀጥረው እየሰሩ መማር ይችላሉ። ዱዋል ስተዲ ፕሮግራም ይሉታል እነሱ። ለምሳሌ የኢንጂነሪንግ ወይም የኮምፒውተር ሳይንስ ተማሪ ነዎት እንበል። እርስዎ የሚማሩበት ዩኒቨርሲቲ ከጀርመኑ መኪና አምራች ድርጅት BMW ጋር ስምምነት ይኖረዋል። ስምምነቱ ዩኒቨርሲቲው ተማሪዎች በBMW ፋብሪካ ውስጥ የተግባር ስልጠና እንዲወስዱ፣ በስልጠናው ወቅት ግን እንደ ሰራተኛ ተቀጥረው መደበኛ የሥራ ሰዓትና ደሞዝ እንዲኖራቸው የሚያስገድድ ነው። የአፕላይድ ሳይንስ፣ ኢንጂነሪንግ፣ ቢዝነስ፣ ኮምፒውተር ሳይንስና የሕክምና ተማሪዎች በብዛት የዚህን አይነት ዕድል ያገኛሉ። አንዳንዴም ቀጣሪ ተቋማት ራሳቸው ሰራተኞቻቸውን ለማስተማር ተመሳሳይ ዕድል ስለሚያመቻቹ ቀጣሪ ድርጅቶች ጋር በመሄድ ዕድሉን መሞከር ይችላሉ። የዱዋል ስተዲ ፕሮግራም ተማሪዎች ከዩኒቨርሲቲያቸው የአካዳሚክ፣ ከቀጣሪ ድርጅቱ ደግሞ የተግባር ስልጠና የምስክር ወረቀት ስለሚሰጣቸው በድርጅቱ የመቀጠል ወይም በሌሎች ተቋማት በጥሩ ደሞዝ የመቀጠር ዕድላቸው ይሰፋል። የጀርመን የትምህርት ስርዓት በሀገራችን ከምናውቃቸው በእጅጉ ይለያል። በሲሚስተሩ ከሚሰጡት ኮርሶች የፈለጉትን መርጠው መውሰድ፣ የቀሩትን ለቀጣይ ሲሚስተር ይቀመጡልኝ ማለት ይችላሉ። አንዴ ዩኒቨርሲቲው ከተቀበለውትና ለሲሚስተሩ መመዝገበውን ካረጋገጡ ሌክቸር ለመከታተል ዩኒቨርሲቲ መመላለስ ግዴታ አይደለም። በአካል መገኘት አስገዳጅ የሚያደርጉ የላብራቶሪ፣ የቋንቋና የወርክሾፕ ክፍለ ጊዜዎች ከሌለዎት በቤተው እያጠኑ ለፈተና መምጣት ይችላሉ። በሲሚስተሩ መጨረሻ ግን ቀጣይ የዕጣ ፈንታውን የሚወስን የ2 ሳምንታት ፈተና ይጠብቅዎታል። መርሳት የሌለብዎት ታዲያ የዩኒቨርሲቲው ተማሪ መሆንዎት ብቻ ፈተና ላይ አያስቀምጠዎትም። ፈተና ለመቀመጥ እንደ አዲስ መመዝገብ ይኖርብዎታል። እንዲህ ለቀቅ ባለው የትምህርት አሰጣጣቸው ምክንያት ተማሪዎች በዩኒቨርሲቲው አካባቢ ስለማይገኙ በሌላው ዓለም የምናውቀው አይነት የዩኒቨርሲቲ ማህበራዊ ህይወት በጀርመንም ብዛም የተለመደ አይደለም። አለ ከተባለም ቀድሞ የሚተዋወቁ ጓደኛሞች በቀደመ ግንኙነታቸው ዙሪያ የሚመሰርቱት የጓደኝነት ህይወት ነው። አንዳንድ መቀራረብን የሚያበረታቱ የዩኒቨርሲቲ ክበቦች ቢኖሩም እነሱን መቀላቀሉም ቢሆን ለኢንተርናሽናል ተማሪዎች ቀላል አይደለም። ጀርመን በየዓመቱ 400,000 ሰራተኞች ወደ ሀገሯ እንዲገቡ ትፈልጋለች። ይህንን ዕድል ለመጠቀም 2.3 ሚሊዮን የዓለም ዜጎች በየዓመቱ የቪዛ ጥያቄ ያቀርባሉ። ችግሩ ግን ጀርመን የቴክኖሎጂ አምራች ብትሆንም የቴክኖሎጂ አጠቃቀሟ ለአርአያነት የሚበቃ አይደለም። በመንግስት ተቋማት በኦንላይን የሚያልቁ ጉዳዮች ጥቂቶች ናቸው። በተለይም የቪዛ ፕሮሰሳቸው አሰልች ነው። በአካል ኤምባሲ መገኘት አስቸጋሪ የሆኑ ረጃጅም ቅጾችን መሙላት፣ ተደጋጋሚ ቀጠሮዎችን ማለፍና ቀጥተኛ ከሆነው የጀርመናውያን ባህሪ ጋር መጋፈጥን ይጠይቃል። በእርግጥ ከመሸም ቢሆን ከጃንዋሪ 1 2025 ጀምሮ የቪዛ ፕሮሰሳቸውን ወደ ኦንላይን ቀይረውታል። ይህም ለሥራ፣ ለትምህርት፣ ለስልጠናና ከቤተሰብ ጋር ለመቀላቀል የቪዛ ጥያቄ ለሚያደርጉ የጀርመን ተጓዦች የምስራች ነው። ከዚህ በኋላ በአካል ኤምባሲ መገኘት የሚጠበቅበት ለኢንተርቪውና ለአሻራ ሲቀጠሩ ብቻ ነው።